ዛሬ ለየት ያለ ቦታ ይዣችሁ ነው የመጣሁት። Yeah. It's a nice sound this, isn't it? Exactly. Yeah. Thanks so much. This is wow guys. ይሄ ክሪስታል ወይም ደግሞ ይሄ የመስታወት ድንጋይ ዋው እንግዲህ ብሉ ጆን ካቨርን የሚባለው እዚህ ጋር የተመለከታችሁት ዋሻ ማለት። ሰላም ዩቲዩብ ቤተሰብ እንዴት ናችሁ? ሰላም ብያለሁ። ዛሬ በአይነቱ ለየት ያለ ቦታ ነው ይዣችሁ የመጣሁት። አሁን የምንገኘው እዛ ጋር የምትመለከቱት ብሉ ጆን ካቨርን ወይም ደግሞ የብሉ ጆን ዋሻ የሚባል ነው። ከጥንት ጀምሮ በዩናይትድ ኪንግደም የማዕድን ይወጣበት የነበረ ቦታ ስቲል አክቲቭ የሆነ ነው። እሱን ዋሻ ውስጥ ገብተን አብረን እናያለን። አሪፍ ጊዜ ይኖረናል። እንግዲህ ብሉ ጆን ካቨርን ያልኳችሁ ይሄ ነው። በዩናይትድ ኪንግደም ተራሮች ኮረብታ ስር የሚገኝ ዋሻ ነው። ስሙን እንግዲህ በደንብ እንድታዩት ያክል ብሉ ጆን ካቨርን የሚለው ስም እንደዚህ ነው የሚጠራው ማለት ነው። አም ኤግዛይትድ ቤተሰብ እንደዚህ አይነት ቦታ መጥቼ አላቅም ከዚህ በፊትና በጣም ለማየት ጓጉቻለሁ። እንግዲህ ጋይስ ከላይ ሲታይ ይሄን ይመስላል ማለት ነው። ቤቱ ውስጥ ነው ዋሻ ያለው። ያ የምታዩት ትልቁ ቤት ሪሴፕሽን ምናምን ነው። ዋሻው የምንገባው ግን በዚህ በትናንሾቹ ቤት ውስጥ ለውስጥ አድርገን ነው። እንግዲህ ገለጻ ለማድረግ ያክል ብሉ ጆን ማለት ምን ማለት ነው? ብሉ ጆን ማለት ብሉ ማለት ኦብቪየስሊ ብሉ ነው። ብሉ ራሱ ከለሩ ነው። ጆን ማለት ደግሞ ቢጫ በፈረንሳይኛ ቢጫ ማለት ነው። ሶ ቢጫንና ብሉን ሲቀላቀል ቦንድ የሚያደርገው ከለር እሱ ፐርፕል ይሰጣል። ለዛ ነው ብሉ ጆን ተብሎ የተጠራው። ሶ ብሉ ጆን ማዕድን እዚህ ይወጣል ማለት ነው። እንግዲህ ትሪፓችን ተጀምሯል ጋይስ። ወደ 245 ስቴፕ ነው ግራውንድ የምንወርደው። የምታዩትን ደረጃ በመጠቀም 245 በጣም ሩቅ ነው። በጣም ዲፕ ነው። ዋው ዋው and people sort of climb down the mine shafts with candles and hats and did. እንግዲህ እነዚህ የምትመለከቷቸው ነው ድሮ ማይን ሲያደርጉ ወይ ማዕድኑን ሲያወጡ እነዚህ የምታያቸውን መሳሪያዎች እየተጠቀሙ ነው የሚያወጧቸው ማለት ነው። እዚህ ጋር የምታዩት እንደ ሼብል አለ፣ እንትኖች መቆፈሪያዎች አሉ ምናምን። ይህ በውድ የተሰራ እግሩ ሜታል የሆነ ማዕድኑን ካስቀመጡ በኋላ ወደ ውጭ ይዘውበት የሚወጡት ማለት ነው። ይሄም እንደዛው። እንግዲህ ቤተሰብ ይህ የምትመለከቷቸው ከዚህ ማዕድን የሚያወጡት ይሄን ቼይን በመጠቀም ወደ ላይ የሚስቡት ማለት ነው። አሁን ደግሞ ገና ወደ 200 አካባቢ የሚሆን ስቴፕስ ይቀረናል። ገና እንሄዳለን። 140 ነው እስካሁን የወረድ ነው። እዚህ ጋር ስታዩት ይለያል። እዚህ ጋር ደግሞ በጣም ነጭ ነው። ስሙዝ የሆነ ፍላት ከሆነው መሬት እጅግ በጣም ወደ ታች ጥልቅ ነው። በመብራት ነው እንጂ የተፈጥሮ ላይት እዚህ ጋር የለም። ግን የምትመለከቱት የኖርማል ላይት ማለት ነው እየተጠቀሙ ነው፣ በኤሌክትሪክ ስቦ ማለት ነው። ስቴፑን አያችሁታ? እንደዚህ አይነት ቦታ የመጀመሪያ ነውና በጣም ደስ ብሎኛል። እዚህ ጋር የምትመለከቱት ከሆነ በጣም ለስላሳ ነው፣ እርጥበት አለው ምናምን። ይሄ አልጌ ምናምን የምንለው አለ ማለት ነው። ልክ ሻማ ይቀልጥና ልክ እንደሚፈሰው ማለት ነው። የምታዩት እዚህ ጋር እንዳለ ሁሉም ቦታ ላይ እንደዛ ነው ማለት ነው። እንደዚህ ትታዩት አልጌ ይዞታል ምናምን። በጣም ነው የሚያምረው። ገና ብዙ ስቴፕ ይቀረናል። እንቀጥላለን። እኔ በዚህ ደረጃ ዋሻ አይቻል አቅም እውነት ለመናገር ወደ ታች ወደ ጎን ሊኖር ይችላል ወይ ከተራራው ጋር እኩል ሳይዝ ያለው ዋሻ ምናምን ሊኖር ይችላል። ግን እንደዚህ አይነት አለ ብዬ አስቤ አላቅምና ገርሞኛል። ዛሬ መውደቄ ነው። ያቻል ልክ እንደዚህ ተጎንብሰው መጋሄድ የግድ ይላል። This is wow guys. ዋው እስካሁን ከገባንባቸው ይሄኛው በጣም ጥልቀት አለው። እንደ ሌላ ላይክ እንደ ሩም ማለት ነው። ሌላ ሩም ነው። ዋው
እንግዲህ ጋይስ ክሪስታል ፍሎራይት የሚባለው የመስታወት ድንጋይ የምንለው ማዕድን የሚወጣው ይሄ ነው ማለት ነው። ለረጅም ጊዜ ጀምሮ ስቲል አክቲቭ ነው። በአመት ግማሽ ቶን ያወጣሉ ይባላል። በጣም ሬር ነው፣ አሁን የለም ማለት ይቻላል፣ ግን በተወሰነ መልኩ ይወጣል ይባላል። እና የምትመለከቱት ክሪስታል ፍሎራይት የሚባለው ከረጅም ጊዜ ጀምሮ እንደ ማዕድን እያወጡ የተለያዩ ቅርጻ ቅርጾችን ይሰራሉ ማለት ነው። ከዚህ እያወጡ እንደዚህ እንደምትመለከቱት ሰው እንዳይወርቅ ማለት ነው። የሃንድሬል አለ በእጅ ይዘን የምንወርደው ምናምን ከላይ ሲታይ የሁላችሁ በጣም ዲፕ ነው። በጣም ርቀት አለው ወደ ታችም ወደ ላይ። እኔ ደረጃው ላይ ቆሜ ነው ማሳያችሁ። ወደ ላይ ልነግራችሁ አልችልም። እጅግ በጣም ወደ ላይ ጥልቅ ነው እና ውሃ ይፈሳል እዚህ አይገርም? ዋው You can if you want. No, I'm not flashing. Just if you keep flashing, I'm going to film it. Yeah. Is there any crystal on the top or not? Oh, there's plenty of crystal around, yeah. Ah, right. Oh, wow. It's amazing. It is, isn't it? Yeah. It's a nice sound, this, isn't it? Water flows through. Exactly, yeah. Thanks so much. Appreciate it. That's all right. You can have a look down here as well if you want. Oh, yeah. Is that deep as well? Quite deep, yeah. Oh, yeah. We have a lot of water So, coming in. yeah. When it rains a lot, there's more. It's a torrential fall. You get it soaking wet down to the earth. Okay, yeah. Is this comes from the earth? Rainfall? Yeah, it comes from the earth outside, yeah. Outside, yeah. እዚህ ጋር የምትመለከቱት ክሪስታል ቁራጭ የሆነ ክሪስታል ፍሎራይት የሚባለው የመስታወት ድንጋይ ማለት ነው። በአንድ በኩል ያለው ታጥሮ እዚህ ጋር አስቀምጠውታል። መንካት ምናምን አይቻልም፣ ላይክ ለጉብኝት ስለሆነ። እዚህ ጋር ደግሞ አይተው የሚመለሱ ሰዎች ምናምን አሉ በብዛት። እኛ እየወረድን ነው፣ ገና እንቀጥላለን፣ ወደ ታች እንሄዳለን። ብዙ ስቴፖች ይቀሩናል። ሌትስ ጎ። እንግዲህ የምትመለከቱት ዋሻ ውስጥ ነው በዩናይትድ ኪንግደም ነው ክሪስታል ፍሎራይት የሚባለው የበረዶ ድንጋይ የመስታወት ድንጋይ የሚባለው እሱ የሚመረተው እዚህ ዋሻ ነው ማለት ነው። ዋው! በጣም ሰፊ ትልቅ ነው፣ በጣም ረጅም ነው። እዚህ ጋር መቆፈሪያ ነገር የሚታያችሁ ከሆነ ድሮ ያወጡበት የነበረው መሳሪያ አንዱ ነው ማለት ነው። ይሄም እንደዛው በጣም ያረጀና የቆየ ነው። እንደ ሰው እንዲጎበኝ የተቀመጠ ማለት ነው። እንደምታዩት እጅግ በጣም ያምራል። በጣም ነው የሚያምረው። አሁን አይ ቲንክ ከ240 ስቴፖቹ ግማሹ ነው መተናል ብዬ አስባለሁ። ገና ወደ ታች እንሄዳለን፣ ይቀረናል። እንግዲህ እንደምታዩት ጋይዱ ኤክስፕሌን እንዳደረገው ይሄ የምታዩት ዋሻ ከታች ግራውንድ አለ፣ ወደ ታች ከግራውንዱ ላይ ድረስ 270 ፊት ነው። እዚህ ጋር እንደምታዩት አልጌ ምናምኖች አሉ፣ ቬጂቴሽን። ወደ ታች ዝቅ አድርጌ ላሳያችሁ ምን እንደሚመስል። እንግዲህ እዚህ ጋር ከምትመለከቱት ጋይዱ ኤክስፕሌን እንዳደረገው ወደ ታች ገና ብዙ ዲፕ አለ፣ ወደ 140 የሚሆን ዲፕ አለ። ነገር ግን ኮላፕስ ስላደረገ ማንም መግባት አይችልም ማለት ነው። እንግዲህ ቤተሰብ ይህ የምታዩት ዋሻ ብሉ ጆን ካቨን ወይም የብሉ ጆን ዋሻ ተብሎ የሚጠራው በሁለተኛው የዓለም ጦርነት ወቅት የክሪስቴስ ሆስፒታል ማንቸስተር የሚገኘው የኤንኤችኤስ ፋውንዴሽን ውስጥ የነበረ ከፍተኛ ክምችት ፓይልስ ኦፍ ራዲየም ነበራቸውና ያን ራዲየም አምጥተው በሁለተኛው የዓለም ጦርነት ኤክስፕሎሲቭ እንዳይነሳ እዚህ አምጥተው ቀብረውታል ማለት ነው። ለምን ቀበሩት? በጣም ዲፕ እና በጣም ሴፍ ስለሆነ እዚህ ነው የቀበሩት ማለት ነው። የሁለተኛ የዓለም ጦርነት ወቅት እንግዲህ እንደምታውቁት ራዲየም በጣም ኤክስፕሎሲቭ ነው።
ተቀጣጣይ ነው። ሶ በጦርነቱ ጊዜ እንዳይጎዳ ማለት ኤክስፕሎሲቭ እንዳይፈጠር ወይም ፍንዳታ እንዳይፈጠር በማለት ነው አመተው እዚህ ያስቀመጡት ማለት ነው። ሌላኛው ራዲየም ደግሞ ጥቅሙ ለሜዲካል ሪሰርች ይጠቅማቸዋል። ለምሳሌ ዋናው ጥቅሙ የካንሰር ትሪትመንት ያደርጉበታል ማለት ነው። ለዛ ነው ማንቸስተር ውስጥ ካለው ሆስፒታል ኤንኤች ትረስት ፋውንዴሽን ውስጥ የነበረው ከዛ ወደዚህ ሙቭድ የተደረገው ማለት ነው። ለመቀበል በጦርነቱ እንዳይጎዳና ራዲየሙን ሴቭ ለማድረግ ማለት ነው። እንግዲህ ቤተሰብ ከ240 ስቴፕ ጉዞ ግራውንድ ከመውረድ በኋላ ወደ ላይ ወጥቼ የቆምኩበት መሬት እኛ የጎበኘነው ግራውንድ ነው ማለት ነው። እዚህ የምታዩት አጥሩ ነው። ካሜራ ዙሬ አሁን አሳያችኋለሁ። ይህ ይተዳደር የነበረው በሃሪሰን ፋሚሊ ነው። ከ1945 ጊዜ ጀምሮ የሃሪሰን ቤተሰብ ያስተዳድረው ነበረ። ከዛ በኋላ ፓትሪሻ ተብሎ የሚጠራ ግለሰብ ነው አሁን ያደረገው አሁን ማለት ነው። እንግዲህ ክሪስታል ፍሎራይት የሚባለውን ማዕድን ከዚህ በማውጣት ነው ወደ ዩኬ ላሉ የተለያዩ ቅርጻ ቅርጽ መሸጫዎች ወይም የጌጣጌጥ መሸጫዎች የሚላከው ማለት ነው። እዚህ የምትመለከቷቸው የማዕድን ቅርጻ ቅርጾች ከዚሁ ዋሻ የወጡና ቱሪስቶች እንዲጎበኟቸው ያስቀምጧቸው ናቸው ማለት ነው። የተለያየ ቅርጻ ቅርጽ አስቀምጠዋቸዋል። በጣም ነው የሚያምሩት። እዚሁ ካሉ ሙዚየማቸው ይገኛሉ ማለት ነው። እንግዲህ ይህም የተሰራው ከክሪስታል ፍሎራይት ከሚባል ነው ማለት ነው። ይህም በጣም የሚያምሩ ናቸው። የተለያዩ ጌጣጌጦች አሉ እዚህ ጋር እንደምታያቸውም በበርድ ሰርተዋቸው። ይህ ሁሉ ከዋሻው የወጣ ማዕድን ነው ማለት ነው። እዚህ እንደምታያቸው በተለያዩ ቅርጽ የያዙ አሉ። ትክክለኛው ክሪስታል ብሉ ጆን የሚባለው ይሄ ነው ማለት ነው። ጸጥ ያለ ነው። በጣም የሚያምረው ጋይስ፣ ብቸኝነት እየተሰማኝ አይደለም። ስወጣ ሲባል እንደዚህ አይነት በጎች አሉ። የዚህ ሀገር በጎች፣ የእንግሊዝ በጎች እንደዚህ ነው የሚመስሉት። አያምሩም? ቦታው ደግሞ ጸጥ ያለ ነው። እጅግ በጣም ነው የሚያምረው። ቀለም ቀብተዋቸዋል። ባለቤትነቱን ለመለየት ይሆናል። ሌሎች በብዛት ስላሉ ወደ ላይ ምናምን። ሉክ ራውንድ እንዴት እንደሚያምር እዚህ ቦታ መጥቼ መሄድ አልፈለኩም። ተራራውን እዩት፣ እዛ ጋር እንዴት እንደሚያምር ሉክ ራውንድ በጣም የሚያምረው። ይህ አሁን የቆምኩበት ቦታ ጎብኝተን የወጣንበት ዋሻ 240 ስቴፕ ያለው ጎብኝተን የወጣንበት ዋሻ ላይ ነው የቆምኩት። እዚህ ጋር ነው ያለው። የሚታያችሁ ከሆነ ሪሴፕሽን ቅድም የገባንበት ታች ነው። በዛ ነው የገባ ነው። ተራራ አይደለም፣ ጀስት ፍላት መሬት ነው። በጣም ነው የሚያምረው። መጥቼ ስላሳየኋችሁ ደስ ብሎኛል። ይሄን ቦታ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጋይስ። እንግዲህ የማዕድን ማውጫው ብሉ ጆን ካቨን የሚባለው ወይም ዋሻ ይሄን ይመስላል ማለት ነው። ወዳችሁታል ብዬ ተስፋ አደርጋለሁ። ኔክስት በአዲስ እና በአሪፍ ቪዲዮ እንመለሳለን። ስለተከታተላችሁ ዛሬ እጅግ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው ቻው ጋይስ። ቴንክ ዩ ሶ ማች